አረጋዊው እንደዚህ ነው ያለው፣ ጌታዬ ሆይ ባሪያህን በሰላም አሰናብተኝ። ዓይኖቼ ለሰው ሁሉ ያዘጋጀውን የእስራኤልን መጽናናት አሳይተኛል። ሳይፈጸም እንደተፈጸመ አድርጎ ማዳንህን አይቻለሁ አለ። ልሙት አለ። እህቴ ሆይ ከቆረብሽ ብትሞቺ ምን አለበት? አትፍሪ። እየዘመርክ ሙት ወዳጄ፣ እያስቀደስክ ሙት ወዳጄ፣ ከክርስቶስ ጋር እየኖርክ ሙት ወዳጄ። ወደዚህ ከፍታ ከወጣ በኋላ ለምን ትወርዳለህ? ከክርስቶስ ጋር መኖር ከጀመርክ በኋላ ሌላ ኑሮ ለምን ትመርጣለህ? ለምን ሌላ ሱስ ውስጥ ትገባለህ? እዚህ ፍቅር ውስጥ ከገባ በኋላ ሌላ ጥላቻ ምን ያደርግልሃል? ውሰደኝ። እውነት እግዚአብሔርን የሚቀምሱት ሰዎች ከእሱ ጋር ለመኖር ይጓጓሉ።